ሰላም ውድ ቤተሰቦች እንዴት ናችሁ? ሰላም ለእናንተ ይሁን። እንኳን ደህና መጣችሁ። ስለመጣችሁ እጅግ አድርጌ አመሰግናለሁ። ላይክ እና ሰብስክራይብ እያደረጋችሁ እንድታበረታቱኝ ጠይቃችኋለሁ። እንዲሁም ቪዲዮውን እስከ መጨረሻ እንድታዩልኝ በትህትና በአክብሮት ጠይቃችኋለሁ። ውድ ቤተሰቦቼ እንኳን ደህና መጣችሁ። አመሰግናለሁ ውዶቼ። ዛሬ ደግሞ እንደነዚህ አይነት ለዩቱብ ፕሮፋይል የሚሆን ታምኔል እንዴት እንደምናዘጋጅ እናያለን ማለት ነው። ያው እኔ ያወቅኩትን ምናልባት አንድ ማያውቅ ሰው ሊኖር ይችላል በሚለው ልሰራ አስቤያለሁ ማለት ነው። ውድ ቤተሰቦቼ ቪዲዮን እያያችሁ ላይክ እና ሰብስክራይብ እያደረጋችሁ እንድታበረታቱኝ አሁንም በትህትና በአክብሮት ጠይቃችኋለሁ። ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ክበሩልኝ። አሁን ወደ ስራውን እንሄዳለን ማለት ነው። አብራችሁኝ ሁኑ። ኦኬ። ያው በመጀመሪያ እንግዲህ ይችኛው አፕ ታስፈልገናለች። ያው የሆነ ወቅት ላይ በነገራችን ላይ እኔ በጣም ከብዶኝ ተቸግሬ ነበርኩኝ። እቺ አፕ እናወርዳታለን። ያው እኔ ስላወረድኳት እናንተ አውርዷት። ከዛ እዚህ ጋር ቅድም እየሰሩ ነበር፣ ቪዲዮ የተበላሽቶብኝ ነው። እንግዲህ ወደኋላ ተመልሼ ነው አጠፋዋለሁ። ይሄን እዛ ተመልሼ እገባለሁ ማለት ነው። ኦኬ። ያው አዲስ እንደገባን ቁጠሩ። አዲስ ውስጥ ገብተናል ማለት ነው። ከዛ እዚህ ጋር 3 ነጠብጣብ አለች። እሱን አንድን እንነካታለን። ከዛ በመቀጠል ደግሞ ምንድን ነው የምንነካው? እቺን አንዴ እንጫናታለን እንደዚህ። ከዛ በመቀጠል እችን አንዴ እንነካታለን ደስች። ከዛ እዚህ ጋር ዩቱብ ባነር የሚል እዚህ ጋር ይመጣልናል ማለት ነው። ስሙ ራሱ አልተያዘልኝም። ምልክት አድርግበት እችን ማለት ነው። ይቅርታ ታምኔል ባነር አይደለም ታምኔል ነው የምለው። እሷን አንዴ እንጫናለን። ይቅርታ እያደረጋችሁልኝ ውድ ቤተሰቦቼ። ከዛ እሷን መርጠናታል። በመቀጠል ኦኬ እንላለን። ከዛ ወዴት ነው የምንሄደው? እዚች ጋር በስተግራ በኩል ያለችው ከለር አለች። ከለር የሚለው በስተግራ በኩል መጨረሻ ላይ ይችን አንዴ እንጫናታለን። ከዛ እስኪ የተለያዩ ከለሮች አሉ ማለት ነው። እንደዚህ እያደረግን የምንፈልገውን እንመርጣለን። ወደ ላይ እዚህ ጋር ሌላም አለ። ወደ ታችን ሲያመጣ ሌላም አለ ማለት ነው። እንደዚህ እያደረጋችሁ የምትፈልጉትን እንትን ትመርጣላችሁ። ከዛ ከመረጥን በኋላ እዚህ ጋር የራይት እና ኤክስ ምልክት አለ። ራይቷን እንነካታለን። እዛ ቀጥታ ወዴት ነው የምንሄደው? እዚህ ጋር ላይ መጨረሻ ላይ በስተግራ በኩል የስደመር ምልክት አለች። እሷን ከነካታት በኋላ ደግሞ ቴክስት የሚለው አለ። ቴክስቷን እንጫናለን። እዛ ደግሞ ከዲሌት በስተግራ በኩል ደግሞ የእርሳስ ምልክት አለች። አሁንም የእርሳስ ምልክቷን እንነካና እችን አጥፍተን ሰላም እንግዲህ ሰላም ብያለሁ። እዛ እዚህ ጋር ኦኬ የሚል እንትን አለ። ኦኬ አልኩትኝ ማለት ነው። ከዛ ጽሁፉ እዚህ ጋር ነው የመጣው። ያው ጽሁፉ ትንሽ ስለሆነ ነው። እችት ጽሁፉ ትንሽ ስለሆነ ነው። ከዛ ወደዚህ እናመጣታለን ማለት ነው። ስለዚህ ጽሁፏን ይዘናት እናመጣታለን። ከዛ እንደዚህ ሳብ ስናረጋት ትሰፋለች ማለት ነው። እንደዚህ
ስበናት ትልቅ አደረግናት ማለት ነው ጽሁፉን። እናንተ የፈለጋችሁትን ረጅሙን ምንም ጽሁፍ መጻፍ ትችላላችሁ ማለት ነው። ከዛ ደግሞ ለምሳሌ በጎኑ ፎቶ ወይ የሆነ ነገር ማድረግ ከፈለጋችሁ ለምሳሌ እኔ ጽሁፉን እዚህ ጋር አድርጌዋለሁ። ከዛ ደግሞ እዛው የፕላስ ምልክቷን ተጭኜ ጋላሪ ጋር ዳለው ፍሮም ጋላሪ የሚል እዚህ ጋር አለች ማለት ነው። እቺ አንዴ ጫናታለሁ። ኦኬ ከዛ እቺን ፎቶዬን ነክቻታለሁ። ከዛ እዚህ ጋር ዳውን የሚለውን ነክና መጨረሻ ላይ በስተግራ በኩል ያለችውን 11 ቁጥር ላይ ያለችውን ለንካትና እንደዚህ እዛም አድርጌታለሁ። እስኪ ኦኬ ትንሽ ሆኗል፣ ግን እዚህ ጋር እኔ እንደዚህ አድርጌ አስተካክላታለሁ ማለት ነው። እናንተም እንደዚህ እያደረጋችሁ ፎቶ በፈለጋችሁት ጎን በዚህም ስትፈልጉ በዛ ምናምን እያደረጋችሁ መስራት ትችላላችሁ ማለት ነው። ከዛ ሌላው ምንድን ነው እንግዲህ እዚህ ጋር ብዙ ነገር አለ። አሁን ለምሳሌ ኢሜጂንግ ጋር ሌላም እንደዚህ የእንትኖች መቀያየሪያ ማለት ነው። እንደዚህ ሁሉንም እንደዚህ እየነካካችሁ መቀያየር እናንተን ማድረግ ትችላላችሁ። ከዛ ራይት ምልክቷን ትጫናላችሁ። ሌላ ደግሞ እዚህ ጋር ፍሮም ጋላሪ ሌላ ደግሞ አለ ማለት ነው። እዚህ ጋር እቺ ያው ሙሉ ኪቦርዱን መቀየር ስትፈልጉት ነው ማለት ነው። ከዛ ደግሞ በመቀጠል ያው ፎቶዬን አጥፍቼ በእንትኑን ብቻ ማድረግ ፈልጋለሁ። ፎቶውን እንደዛ አጠፋው፣ ጽሁፉን ብቻ ማለት ነው። ከዛ እዚህ ጋር እችን የኤ ፊደሏን አንድ እንጫናትና ለምሳሌ እዚህ በስተግራ በኩል እችን ስትነኳት የተለያዩ እንትኖች ይመጣሉ። እናንተ ሞክሯት። እዚህ ጋም ደግሞ ጽሁፎችን ማስተካከያ ናቸው። እነዚህ ደግሞ ጽሁፎችን ተለቅ ማድረግ የተለያየ እንትን ለማድረግ ስትፈልጉ እነዚህን ደግሞ እዩዋቸው፣ ሞክሯቸው ማለት ነው። ለምሳሌ እችን ብጫን ጽሁፍ አየሽ ትንሽ ተቀየረች ማለት ነው። እችን ደግሞ እንደዚህ ቢያመጣ እዚህ ጋር የእንትን ምልክት ይሆንልኛል። እንደዚህ የፈለጋችሁትን ለምሳሌ እዚህ ጋር ብነካ እንደዚህ የተለያየ እንትን ይመጣላችኋል ማለት ነው። እናንተ ገብታችሁ እነዚህ ያው እዩዋቸው፣ ሞክሯቸው ማለት ነው። እኔ ግን ያው መግቢያ ላይ እንትኑን ብቻ ለማሳየት ነው ማለት ነው። እና አንድ ገብታችሁ እንደዚህ ስትነካኩ ሁሉ ነገር ትለምዱታላችሁ፣ ታውቁታላችሁ ማለት ነው ቀስ በቀስ እና ውድ ቤተሰቦቼ ይህን ይመስላል። በመቀጠል ያው ሴቭ ማድረግ ነው የሚቀርብን። እዚች ጋር የሼር ምልክቷን እዚች ጋር አንዴ እችን ጽሁፉን ስንጨርሳት እችን ነው ማለት ነው ሼር የምትለዋል። ሼር የሚል የለም ግን እችን ስንነካት እዚህ ጋር ሴቭ የሚል ይመጣልናል ማለት ነው። እዚህ ሴቭ ጋላሪ የሚል ይመጣል። ከዛ ጋላሪ ውስጥ ነው ማለት ነው የምናገኘው። እዛ ደግሞ አሁን ሌላ መጻፍ ስንፈልግ እችን እንዲህ ሸርተት አድርገናት እናጠፋታለን፣ ወይም ደግሞ እዚህ ጋር ዲሌት ምልክቷን እንነካታለን ማለት ነው። ከዛ በዚሁ ላይ ለምሳሌ ጽፋሉ ብትሉ ድጋሚ አይመጣላችሁ ማለት ነው። ስለዚህ ግዴታ እችን ወይ እንደዚህ እንትን አድርጋችሁ እንደገና ማውጣት አለባችሁ ማለት ነው። ከዚህ ውስጥ ወጥታችሁ እችን ምንድነው
እችኛው ኪቦርዷን እችን መቀየር አለባችሁ ማለት ነው። ኦኬ ይኸው የከለር እንትኗን እንደምረጥና እንደዚህ ሊቀይራትና እንደዚህ ቀይራትና ከዛ የራይት ምልክቷን እነካለሁ። እንደገና ሄጄ እዚህ ጋር አመጣና እንደ መጀመሪያው የምንፈልገውን ነገር እዚህ ጋር እንጽፍና ኦኬ ከማለታችን በፊት ግን ሁል ጊዜ ያዘጋጀነውን ጽሁፍ ኮፒ እናድርግ ማለት ነው። እንደዚህ ትነኩትና እንዳትደክሙ ኮፒ ታደርጋላችሁ። ኮፒ አድርጋችሁ አስቀምጧትና ምናልባት ጽሁፏ ላይቀመጥ ስለሚችል ከዛ ኦኬ ትላላችሁ። የኔ እንትኑ ስለቀየርኩ መጥቷል። አንዳንድ ጊዜ ግን ያስቸግራል። ከዛ ጠፋች። ኦኬ እንትን ስላለብኝ ደልቷለሁ። የእንትኑ የፕላስ ምልክቷን ተጭኜ እንደገና ዲሌት የሚለውን እነካለሁ ማለት ነው። ከዛ ዲሌት ሳደርግ ይሄ ጠፍቷል ብዬ አስባለሁ። እዛ እንደዚህ ቀስ አድርጋችሁ እንዲህ ወደዚህ ታመጣታላችሁ። እዛ እንደዚህ ትልቅ ታደርጉታላችሁ ማለት ነው። ውድ ቤተሰቦችን ቪዲዮ በጣም ረዘመ እና ቀላል ነው። ቀስ በቀስ ትለምዱታላችሁ ማለት ነው። ያው ከአሁኑ ጀምራችሁ ቪዲዮአችሁ ላይ እንትን እየሰራችሁ ካልሄዳችሁ በኋላ ትቸገራላችሁ ማለት ነው። እና ስለተከታተላችሁኝ አመሰግናለሁ። መልካም ቆይታ ይሁንላችሁ።